ወንዶች አዳምጡ። ሚስትህ ቤት ውስጥ እንደ ሕፃን ልጅ ከሆነች አንተ ወንድ ነህ፣ እውነትም አባወራ ነህ። ሚስትህ እንደ እናት ከሆነች አንተ ሕፃን ልጅ ነህ። እንደ እናት ከሆነችልህ አንተ ሕፃን ልጅ ነህ ለቤቱ። ሚስትህ ወንድ ከሆነች አባወራነትህን ኦሬዲ ቀምተሃለች። ስለዚህ ይህ ሁሉ ሳይመጣ አባወራነትህን ሳትቀማ፣ አባወራነት ከተቀማች ሴት ልጅ ከቀማች ልታከብርህ አትችልም። እንደ ሴት ነው የምታይ። ሁለት ሴቶች ነን አንድ ቤት ያለ ነው የምትለው። ስለዚህ ወንድነታችሁን አረጋግጡ። ሴት ልጅ እንደ ሕፃን ልጅ ሁሌ የምትቀብጥ በእድሜ ሁሉ ከአንተ በልጣ የምትቀብጥ ከሆነች ወላሂ አንተ ወንድ ነህ። እውነቴን ነው የምላችሁ። ሚስትህ የወንድ ቦታ ወስዳ ግን እኔ ነኝ የማደርገው፣ እኔ ነኝ የምሰራው፣ በቃ ክሬም እግርህን ልቀባ፣ ፊትህን ልቀባ ምናምን ምናምን ነው። አንድ አባባል አለ አንዴ የተባለ ሴትዮዋ አንድ የሆነ ከውጭ ሀገር አግብታ ይዛ ወደ ሀገር ቤት ትገባለች አሉ ወደ አፍሪካ። ከዛ እንትን አሳ እየበሉ እንዲህ እየፈተፈተች አሳውን እያወጣች ታጎርሰዋለች አሉ ሴትዮዋን፣ ሰውየውን ባሏን። ሴትዮዋ እናቷ አዩዋትና ምን እያረግሽ ነው? እያበላሁት። እንዴ አንቺ በልተሽ ታይ እንጂ እሱ በልተሽ ልታሳይ ነው ወይ ያሉ አሉ ይባላል። ባልሽ ከበላ ሌላ ሴት ታየዋለች፣ እሱ ካበላሽ ለሱ ትታያለሽ እንደማለት ነው። ያው ይገባችኋል አውቃለሁ። ግን ወንዶች የወንድ ቦታ ያዙ። ክሬም ልቀባ፣ እንደዚህ ላድርግል፣ እንደዚህ ላድርግል። እሷም ደግሞ ወንድ ነው ያገባሁት ብላ ባንተ እንድትኮራ ነው እኔ እቀባለሁ፣ ድምፅህን ወፈር አድርገህ፣ ክሬሙን እኔ እቀባለሁ፣ ጥፍሬንም እኔ እቆርጣለሁ፣ ገላዬንም እኔ እታጠባለሁ ነው የሚባለው። እስቲ እንደ አበሻ። አመሰግናለሁ። ብሎም እንደ አፍሪካ